ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ይህ በየሳምንቱ በዚህ ሰዓት በኢትዮጃ ፕሮዳክሽን እየተዘጋጀ የሚቀርብላችሁ የኢትዮጵያን ሙዚቃ በኢትዮጵያን የሚቃኘው ኪና አገልግል የተሰኘው አዝናኝና አስተማሪ ፕሮግራማችን እነሆ ጀመረ። ኪና አገልግል የሀገራችን ኢትዮጵያ መገለጫ ከሆኑት የባህላዊ ሙዚቃና ውዝዋዜ ላይ መሰረት አድርጎ እያዝናና ቁም ነገር የሚያስጨብጥ አዲስ የቴሌቪዥን ፕሮግራም ነው። ይህን ፕሮግራም እየመራው አብሬያችሁ የምቆየው እኔ ቤቴሌም ገመቹ ነኝ። ታዲያ እንዴት ነህ? ሰላም ነሽ ቤቴ? እንኳን በሰላም መጣ ብዬሽ። ሰላም ቆይሽ። ሳምንቱ እንዴት ነበር? እግዚአብሔር ይመስገን ቆንጆ ነበር። አንተ ጋርስ እንዴት ነበር? በጣም ደስ የሚል ቀን ነበር። ዛሬ እስቲ ማንን ይዘህልን መጣ? እንግዲህ ዛሬ እንግዳችን ድምጸ መረዋው ሸበላው የመሰንቆ ሊቅ ጎንደር ተወልዶ አዲስ አበባ ያደገው በግሉ የተለያዩ ስራዎችን ሰርቶ ኋላም በራስ ቲያትር ከዛም በኋላ የተለያዩ አልበሞችን ከሰራ በኋላ ህዝብ ለህዝብ በሚባለው በኢትዮጵያ ትልቅ ኦርኬስትራ በመላው ዓለም ዞሮ ከና አንጋፋ ዘፋኞች ከነጋሽ ጥላሁን ከነ ብዙዬ ጋራ ኋላም ተመልሶ በአገሩ የተለያዩ ስራዎችን ከሰራ በኋላ ተመልሶ ወደዛው ታላቁ አሜሪካ ወደምንላት ወደዛ ሀገር ሄዶ 29 ዓመት ቆይታ በኋላ ይሄው መጥቶ የዛሬ እንግዳችን ይሆናል። እንግዲህ ሊያስተባባል የጋበዝኩት ኤልያስ ተባባል እንኳን በሰላም መጣ። እንኳን ደህና ቆየሽኝ። እንዴት ነህ? አለሁ። ሰላም ነው? ሰላም። ሁሉ ነገር እንዴት ነው? ከስንት ዓመት በኋላ ኢትዮጵያ መጣክ? ከ9 ዓመት ተኩል በኋላ ነው የመጣሁት። ኦ ረጅም ጊዜ ነው በጣም። እንዴት ነበረ ታዲያ እዛ የነበረው ቆይታ? እንግዲህ ያው አንድ ሀገር ላይ ስትኖሪ ተወጅም ባትወጅም ጊዜ በብዛት እየቆየሽ ስትሄጂ ትለምጃለሽ። እንደ ሀገርሽም እያየሽው ነው የምትሄጂው። ታወቀ እዛም ላይ ደግሞ ወንድ ልጅና ብሬት ነው ሀገሩ ይባላል። እንደዛ ነው ለማርካው ለሀገር ምን የለም ነው ማተባት። በጣም ደስ ይላል። ትውልድ ጎንደር ነው ፍራንስ የምትባል ቦታ። እና ሙዚቃ ለዛ ነው የጀመርከው? ሙዚቃ እኔ አዲስ አበባ እምብርቷ ላይ ነው የጀመርኩት። አዲስ አበባ ነው እንጂ ከዛ ውጪ አልፎ በሚሄድ መኪና እንጂ ሙዚቃ የምሰማው ሙዚቃ የሚባል አይቼም ሰምቼም አላውቅም። እዛ ያለው እዛ ምንም ጎንደር እያለክ ምንም ስለ ሙዚቃው ምንም ሀሳቡም የለክም? ሀሳቡም የለኝም። 8 ዓመት ልጅ ነሽ የምታስቢያለሽ። ያራኝናት ነገር ነው የነበረኝ። ቀስ ትምህርት ቤት ማልፋት ነበር። ከዛ ውጪ ምንም ነገር ማባል ነበር። አዲስ አበባ የመጣከው በአጋጣሚ ነው? ታመነው ይባላል። አይ ታመሜ ነው ብዬ ነው እየዋሸው ነው። ምክንያቱም አንዳንድ ከተሜ ባህሪ ያለ አይደለም እዛ አይነት ባህሪ ነው የነበረኝ። ትምህርት ቤት መሄድ ፈልግ ነበር። ይሄ የእርሻ የገጠር ነገር አልወድም። በዛን ጊዜ የማስታውሰው ነው ማለት እና ያው ከዛ ለመውጣት ነው። እህትም ነበረችኝ አዲስ አበባ የምትኖር ከሷ መቅደስ ተባብል ትባላለች። ከሷ ሄጄ እማራለሁ የሚል ነገር ይዤ መጣሁት። ግን አሞኛል ብዬ ስለመጣሁ ከመጡኝ በኋላ ሊመልሱኝ ሲሉ ጠፋኝ ማለት ነው። ኦኬ ለቤተሰብ ነው አሞኛል ሆስፒታል ልታከም ብለው ነው ወደ አዲስ አበባ የመጣከው ማለት ነው። እና እንደውም ሳምባ ነው የሚያመኝ የተባለ ሳምባ ነው ያመመኝ እያልኩ አንድ አሁን ስሙን ረሳት የሚበላ መድኃኒት ነበርና እናቴ ፊት ያንበልቼ ተፋ ነበረ። የውሸት ሳትታመም ማለት ነው። እና ሲተፋ ያ ነገር ከካፌ የሚወጣው ነገር ደም ምናምን የሚመስል ነገር ነው። ግን አሪፍ እንትን ነው። እሺ ታዲያ ትክክለኛው አንተ ከጎንደር ወደ አዲስ አበባ ለመምጣት ያነሳሳክ ምንድነው ትክክለኛው ነገር? እኔ ከተማ ነገር ወድ ነበር። እንግዲህ በማስታወሰው አሁን ለምሳሌ ገበያ እንድትሄድ ገበያን ወስዳል። ከፍራዝም ከከተማው ወጣ ብለን ያለ ነው እና ግን ገበያ እንድትሄድ ገበያ ዘን እንሄዳለን ሲባል ሳምንት ሙሉ ታዛዥ ነበር መሆነው። በጣም ታዛዥ ገበያ ለመሄድ ብቻ እና እንደዛ አይነት እንትን እንደነበረ ነው። በጣም ደስ ይላል። እና ታዲያ አዲስ አበባ በጥሩ ሁኔታ ተቀበለች? አዲስ አበባ ከዛ በኋላ አንድ 4 ወርና 5 ወር ከቆየሁ በኋላ የመልሱኝ ሲሉ ጠፍቼ ገዳም ሰፈር ቡና ቤት ውስጥ እንደመቀጠር እንደ ቤተሰብ አድርጋ እንዳልመዝም ትባል ሴት ያው እንደ ልጅ ለተወሰነ ጊዜ እንትላለች። እዛ ይሁንኩም ከሚዘፍኑ ልጆች ነው ማሲንቆ የለመድኩት እንጂ ነው አሁን ማሲንቆ የዘፋኝ ሆኜ ከጎንደር የመጣሁ አይደለም። ብዙ ጊዜ ግን ኤልያስ እና መሰንቆ አይለያዩም ይባላል። እንዴት ከሌላው የሙዚቃ መሳሪያ ይልቅ መሰንቆን ለመረጥክ? ማሲንቆ አልመረጥኩም እውነት ነው የምልሽ። እኔ የባህል መሳሪያ ወይ ዘመናዊ መሳሪያ እኩል ናቸው ለኔ። ምንም ማለት አይደለም። ሁሉም ይጫወታሉ። ባህልም ዘመናዊም ዘፋኝ ነኝ። ግን ያው ማሲንቆ በአጋጣሚ ስለምችልና ያቺ ቦታ ስለፈቀደችልኝ ነው ይሄን ለመማር
እና ጊዜ በማግኘት የማሲንቆ ለማምጣት ደኛ ክራርም ትንሽ ሞክር ነበር እንግዲህ አሁን ካረሳሁት ዋሽንግተን ሞክር ነበር ግን እንዳልሽው ማሲንቆ አብሮሽ ኖርና የጀመርሽበት ነገር አሪፍ አይደለም? አዎ ስልክ ነው እንትን አደርጋለሁ። መሰንቆክ ደግሞ አትለየህም ይባላል ከጂ ዘካታላውን ራሱ እንዴ እናንተ ትቀበሉኛላችሁ ብለሽ ነው ያለሳ። እስቲ በመሰንቆክ የምታንጎራጉርልን ነገር ካለ አይ በጣም ደስ ይላል እንዴ ማሰነን ባቲን አንቻውየውን መስፈን የማይችል ዘፋኝ አይደለም ይለን ነበር ጋሽ ተስፋ ያለቃችን እና አብዛኞቻችን ትዝታ መስፈን እንችላለን። በጣም ደስ ይላል ደግሞ አለ ድምጽ ራሱ ድምጽማ በስማ እንደ መልኬ ነው የምልሽ እንዳለ ራስ ቀለለ መሰንቆ ሚስጥር ይገልጣል ግጥም ደግሞ ያፈልቃል ይባላል እውነት ነው? እንግዲህ እንዳባባልም ብቻም ሳይሆን እውነትም ሊኖረውም ይችላል ግን ያ እስቲ ምናልባት እንትን ላይ ባህላዊ ቤቶች ላይ ብዙ ጊዜ ካየን እዛው መሰንቆቻውን ይዘው በጣም ብዙ ግጥሞች ሰውን እያዩ ምናምን እንትን ይላሉ ያዘንቡታል ግጥሙንና ያ ነገር ሲኖርሽ እነዚህ ነገሮች አብረው የሚሄዱ ናቸው። ግጥም ማዜም ስትቺ ማሲንቆ ክራር አብረውሽ እንዲሄዱ ታረጋለሽ። የግጥምና የድርሰት ንጉሱ ነዋይ ደበበ ነው። ነዋይ ይሞክረው ነበር። ነዋይ ኦፍ ኮርስ ማሲንቆ ትንሽ ይሞክራል፣ ክራር ይሞክራል፣ ጊታር ጎበዝ ነው። ብዙ ጊዜ እነዛን ነገሮች የሚይዙ ያላቸው ያን ታለንት ያላቸው ሰዎች ክራርም ማሲንቆም ሲጫወቱ ታያለሽ። ደስ ይላል በጣም። ቅድም ስለ ቅኝቶች አንድ ሙዚቀኛ ባለሙያ እነዚህ አራቱን ቅኝቶች በደንብ አድርጎ መቻል አለበት ስትለን ነበርና እስኪ ስለ እነዚህ ቅኝቶች የምትለኝ ነገር ካለ? እንግዲህ እነዚህ ዘፋኝ ስትሆኝ የምታውቂያቸው ነገሮች ናቸው። ምክንያቱም የኢትዮጵያ ዘፋኞች ከነዚህ ቅኝቶች ውጭ አይደለም። በትዝታ ውስጥ በባቲ በአምባሰል ውስጥ ናቸው ዘፈኖቻችን እና ምን እንደምልሽ እንጃ ደግሞ ብዙ ሚስጥር ይኖራቸዋልና እንድዘላበድ አልፈልግም። ምክንያቱም የኢትዮጵያ ሙዚቃ እንትን ከ3000 ዘመን ታሪካችን ጋር አብሮ ይኖር ስለሆነ በኔ ሊገለጽ የሚችል አይደለም። ያን ያህልን ዕውቀቱ የለኝም በእውነት በዚህ። ግን አንተ ያኔ ገና ሙዚቃ ስንጀምር እነዚህን ቅኝቶች ምንም አታውቅም ነበር አይደል?
አይ ታውቂያለሽ፣ ስትጀምሪ ታውቂያለሽ፣ ትጫወቻቸዋለሽ፣ ባቲን ትጫወቻለሽ፣ ትዝታ ዘፈን ትባል ትዝታ፣ ምክንያቱም ስም ተሰጥቷቸዋል። በእነዚህ ውስጥ አሁን ለምሳሌ በባቲ ውስጥ ምን ዘፈኖች አሉ መሰለሽ? ረባቲ ባቲ ያለ አይደለም? ባቲ 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 ገንደል ከራሴ ዘፈን ብጀምርልሽ በባቲ ውስጥ የሚሄዱ ዘፈኖች ማት ናቸው። እነዛን እንዘፍናለን ከራሴ ዘፈን እንኳን አሁን እንደው ምናልባት ልታውቂ ትችያለሽ። እድሌ እድሌ ተማማ ተማማ አይ ለሰው ያላደለ እነዚህ አሁን እነ ባቲን ይዘው የሚሄዱ ናቸው። ያገልነ ሸጋ የኛ ለጋ እነዚህ በባቲ ስር የሚሄዱ የመውደድ ምናምን የሚሉት እነዚህ ዘፈኖች አሉ። በእነዚህ እንትን የሚሄዱ አሉ። ባንቺ ሆዬ የሚሄዱ ደግሞ ምግብማ ሞልተዋል አለ አልማዝ ማዜ ነይ ነይ እነዚህ መሳሰል ዘፈኖች ይሄዳሉና እነዛን ዘፈኖች እየተጫወተች ነው የምታርጊው። በነ አምባሰል በኩል ደግሞ ስቴጅ እንግዲህ አምባሰል ወደ ማይነር ይሄዳል። በሜጀር ውስጥ ስቴጅ ንሸት በላህ አይነት ዘፈኖች የሚሄዱበት ዘፈኖች ናቸው። ሁሉም የኛ ዘፈኖች በዚህ ስር ናቸው። ግን አሁን ደግሞ ዘፈኖቹን ወደ ፈረንጅ ሙዚቃም አብረው ለመቀላቀል ወደ ሰባቱ እንትኖች ለማስገባት እየተሞከረ ያለው ጥሩ ነው። አድማጭ ካለው ቆንጆ ነው። የኛ እንትን ግን ይሄ ነው። አንዳንድ ሰው ግን ለምሳሌ የኢትዮጵያን ሙዚቃ ትልቅ ደረጃ ደርሳለሁ ብሎ የሚገምቱ ሰዎች ይኖራሉ። ኢትዮጵያ ሙዚቃ የራሱ ልሳንና የራሱ ለዛ ያለው ነው። ዘፈኖቻችን በዚህ በአምስቱ እንትን ውስጥ ያሉ ናቸው። ወደ ፈረንጅ ወደ ሰባቱ እንትን ስትይ ኢትዮጵያ ለዛ አይኖረውም። ለፈረንጆች በቀላሉ ሊገባ ይችላል። ግን እዚህም ሀገር ላለው ምን የሲቲ ሰው ለሆነ ወይም የከተማ ሰው ለሆነው በቀላሉ ሊገባ ይችላል። ለማጆሪቲው ህዝባችን ግን የሚገባ አይደለም። እንደዛ ነገሮች እና ጥሩ ነው። ሁለቱንም ይዞ መሄዱን የሚከፋ ነገር የለውም። አዎ ጥሩ ነው። ምን መሰለኝ ብዙ ጊዜ አሁን አንተ እንዳልከው አራቱን ቅኝቶች ወይም ባቲ ማይነር፣ ትዝታ ማይነር የሚባሉት እንዳሉ ሆነው ሪትም ብቻ አሁን ለምሳሌ ቢ ፍላት፣ ሲ ፍላት፣ ጂ ዲ እያለ ነው እንጂ ግን እዛ ውስጥ ሆኖ ግን አሁን ያንተ ዘፈን ብንወስደው ትዝታ ነው ከረጅም ማማለስ ነው አይደል? አዎ ልክ እንደነዚህ ሜጀራቸውን ብቻ እንጂ በአብዛኛው እንደዚህ ትዝታ ባቲ አምባሰል መሆኑ እዚህ የዘፈን ምንድነው ብለብትለው በአብዛኛው አያውቀውም። ማን ነው የማያውቀው ማለት? ድምጻው አይ ድምጻው ሜጀርና ከሜጀራቸው ውጪ ቅኝቶቻቸው ምን እንደሆኑ በአብዛኛው አይ ዘፋኝ እስካሁን እንኳን ታውቀዋለህ። ምክንያቱም በዛ ውስጥ ታሽተህ ነው የምታድገው። እንደው አውቆ ራሱ ወይም ለዛ ነገር ፍላጎት ከሌለው በስተቀር ካልሆነ በስተቀር እነዚህን ማለት ታውቅ ትችላለህ። ማወቅም አለብህ። ስትጀምረው እንድታውቀው ያስገድድሃል። አዎ ዘፈኖች አሁን ለምሳሌ በእያንዳንዱ ያላቸው የትኛው ዘፈን በአምባሰል ላይ እንዳለ፣ የትኛው ዘፈን ትዝታ ላይ እንዳለ፣ የትኛው ዘፈን ባቲ እንዳለ አንቺ ወይ እንዳለ ያውቁታል። ሳያውቁት የሚመጡ ያሉ አይመስሉም። ምክንያቱም እንደዚህ ብለህ ተነስተህ ዘፈን ላይ አትደርስም ወይም ሪከርዲንግ ላይ አትገባም፣ መታወቅ ላይ አትደርስም። በእነዛ ውስጥ አልፈህ ነው። በጣም ቆንጆ ጊዜ ነው እያሳለፍን ያለነው። ክብራትና ክብራን ተመልካቾቻችን በዝግጅታችን እየተዝናናችሁና ቁም ነገር እየጨበጣችሁ እንደሆነ እምነታችን ነው። በጣም ጥሩ ቆይታ ነው እያደረግን ያለነው። በጣም ያምራል። ቅድም ስለ ቅኝቶቻችን እያወራን ነበርንና የትዝታን አንጎራጉረህልናል። እስቲ አሁን ደግሞ ሌሎቹን እስቲ ለተመልካቾቻችን አጭር ላርጋቸው። ይረዝማል ትዝታን ያው ረዘም ብሏል ግን አንጠግቦም። ባቲ ይባላል። ባቲ ገንደለየው አዳም የሚገባው ደራርበው ሲተኙ እንደ ሁሉ መንገድ እንደ ሆደኛው አባመተው ብትዘምር የምትገኘው ኧረ ተዋትና አትምጣ በቀጥታ እሷ የኔ መቤት
ፍቅሯ የኔ ጌታ አባትየው ክፉ የሰማይ እሳት እናትየው ክፉ የበቅሎ ቁርጠት እናትየው ክፉ የበቅሎ ቁርጠት ልጅቷ ማይናፋር ቁማ ትጫወት አመልክሷት እንጀኔ ቀኝ እጇን ይዛችሁ መቼም አታገባም እናንተ ያላችሁ አቤት በጣም የሚገርም ነው። ስጦታው ከላይ ነው። ስጦታው ከላይ ነው። እንግዲህ ትምህርት አልሰጠን፣ አገናዘብ አልሰጠን፣ ጤንነትና ድምፅ ሰጠናል። ዋናው ደግሞ እሱ ነው። ከሱ በላይ ምን አለ? ሁሉም ነገር። እስቲ ቀጣዩን ደግሞ ምን ይሄ ያሁነው ያሁኑ ባቲ ነው አይደለ? አዎ ያ እንግዲህ አንቺ እንግዲህ እንደ ሸሞን ማን ነው ግን ባንቺ ሆዬ ውስጥ ያለ ሙዚቃ የጀመርከው አልማዝ ቤት ነው? አልማዝ ቤት ልክ ነሽ። ቅድም ነገርኩሽ። አልማዝ ለእውነትሽን ሌላ አልማዝ ላሊበላ አልማዝ አልማዝ የሚባሉ ቤቶች ትልልቅ ቤቶች ስለማውቅ ኦኬ እንጂ መጀመሪያ ያው አልማዝ የት ነበር? አልማዝ ገዳም ሰፈር እና ያኔ እዛ የጀመርከው ያየከው የሙዚቃ መሳሪያ ነው እንደዚህ ከመሰንቆ ፍቅር ያዘ? ወላ ሳላይ እኮ ቀርቻ አይደለም ግን በቃ የጀመርኩት እዛ ቤት ባለ ሙዚቃ መሳሪያ ነው። እኔ ተጫውቼ አላውቅም ለማለት ፈልጌ ነው። በጣም ጥሩ ነው። እስቲ ወደ ሙዚቃው ካወራን አይቀር አንተ በጀመርክበት ሰዓትና አሁን እየወጡ ያሉት ደግሞ ሙዚቃዎች አሉ አይደለ? እስቲ እንዴት ታያቸዋለህ? ኦኬ በእኛ ዘመን የነበረው ጠቅላላ እስከኛ ዘመን የነበረው ዘመን በድምጽ ላይ የተመሰረተ ነው። ምክንያቱም ሰሚው ዘፈን ድምጻችን ራሱ ድምጻዊ ሆነን ዘፈናችን የምንለካው ወይ በጥላሁን ዘፈን ነው፣ 90% በጥላሁን ዘፈን ነው፣ በሙልቀን ዘፈን ነው፣ መሐሙድ ዘፈን ነው። እነዚህ የዘፈን ሰዎች ሆነው በተፈጠሩ ዘፋኞች ዘፈን ነው የምንጀምረው። ግን ሁሌ እነሱን ዘፈን መስፈን ፍላጎትም ምንም የነበረው ዘፋኝ ግን የለም። ራሱ ሆነ ወደ ራስ ተመለሰ። አሁን የማየው ግን ያው ያሉትን ዘፋኞች ዘፈን ከዘፈኑ በኋላ ተንስተናው ግን በእውነት ጥሩ ችሎታ ያላቸው ዘፋኞች አሉ። ፕላስ ዘፈን እኔ ለጥላሁን ገዘስ ዘፈን ዘፍናለሁ፣ ማሙድ ዘፈን ዘፍናለሁ እንደ ኤልያስ ተባበል ነው ዘፍነው እንጂ እንደና ጥላሁን እንትን ብያለሁ ያለዛ ተጽዕኖ የሚያሳድርብሻል ድምጽሽም ላይ ምናምን አንቺ ራስሽ ሆነሽ መውጣት ማትችይ ምግብማ ሞልቷል ብዬም ዘፈን ከሆነ እንደ ኤልያስ ተባበል ነው። የጎንደር ዘፈን ወይ ጎንደር አክሰንት ካለኝ ጎጃም አክሰንት ካለኝ በዛ አክሰንት በዛ ሁኔታ ነው የምዘፍነው እንጂ ያን እሱ የሰውየው ዋናው
ድምፃዊ ዘፋኝ እንደዘፈነው አድርጌ አይደለም ዘፈነው ባለኝ ነገር ነው። ያ አይነት ነገር በእኛ ጊዜ በራሁንም ይኖር ይሆናል። ግን አብዛኞቹ አሁን የምሰማቸው ወደ የሚዘፍኑት ዘፋኝ በጣም እየተጠጉ ነው። ራስን አያስገኝም። የማመሳሰል ሁኔታ አለ እና ራስክን አያስገኝህም። ብትችል ባንተ በሚያምርብህ በድምጽህ የሰውየውን ዘፈን መዝፈን which is good። እስቲ ወደ ህዝብ ልመልስና እነ ጋሽ አያልነህ ሙላት እነ ሙላቱ አስታጥቄ ያን የባህል ትልቅ ግዙፍ የሆነ ኮምፖዝ አድርገው እናንተ ሄዳችሁ ተሳትፋችኋል። ታደሰ ወርቁ እነ የሸዋ እነ ተወዛዋዥ አምጣልኝ እና የታከለ እነ ሳራ ተክሌ እነ ታማኝ በየነ ያለበት እንግዲህ ያ ሁሉ ግሩፕ ያ የነበረው አቅም እስቲ እዛ ውስጥ ገብተህ ባህላችንን ለሌላው ዓለም ስናሳልፍ እንደውም በፕሬዝዳንቱ ነበር ሲመራ የነበረው ያ ፕሮግራም በጣም ከባድ ከመሆኑ የተነሳ ጓድ መንግስቱ ነበር ሲመሩ የነበሩትና እንዴት ነው ለዓለም ያሳያችሁት የነበረን ተቀባይነት ኢትዮጵያዊነታችን ባህላችን ከማሳየት እንዴት ነበር? እነዛ አይነት ዝግጅት እንግዲህ ታስቦበት ገንዘብ ለአርቲስቱ ገንዘብ የተከፈለበት ነገር የለ። ወጪው ትራንስፖርት እና ምግብ ምናምን ብቻ ነው የሚሆነው። ያ ስራ ደግሞ በእውነት በአገሪቱ ነጥረው በወጡ አርቲስቶች የተሰራ ነው። ማለትም ከደራሲዎቹ ጀምሮ እነ ተስፋዬ ለማ እና አያልነህ ሙላት እና ታላቁ የሙዚቃ ሰው ሙላቱ አስታጥቄ ታደሰ ዛሬ እዛው አሜሪካ የቀሩ ብዙ የሀገሪቱ ታላላቅ አርቲስቶች የተሰባሰቡበት ነው። እንግዲህ ችግር በነበረብን ጊዜ ለረዱን ሀገሮች ለዋሉልን ውለታ ታንኪዩ ለማለት ነው ተብሎ የተዘጋጀ ነው። በዛ ጊዜ እንግዲህ ያን የመሰለ ተዋጣለት አርቲስት የሀገሪቱ ነምበር 1 በሆኑ አርቲስቶች ድምፃዊ ዘፋኞች ጥላሁን ገሰሰ፣ ብዙዬ፣ መሐሙድ አህመድ የመሳሰሉ ከዛም ነዋይ ነፃዬ ሁላችንም በተሰባሰብንበት ያን የመሰለ ትልቅ ስራ ተሰርቷል። ስራውም በመላው ዓለም ተቀባይነት ነበረ። በዛን ጊዜ በጣም በነበረ ሁኔታ የኤርትራም ችግር ነበረብን። ሌላው ደግሞ አሁን በቅርብ ከሀገር የወጣ ማለት ከኢትዮጵያ ገዥነት የተወገደው መንግስት ሰዎች በጣም ያስቸግሩ ነበር። ደጋፊዎቹ በየቦታው እየሄድን በጣም ችግር ነበረብን። ዱላ ነው መጀመሪያ ስራ ከመጀመራችን በፊት ድብድብ ተወው። መቼም ሁልጊዜ እንደተደበደብንም እንትን እንዳልንም እኛም ጋር ነበሩ ስፔሻል ፎርስ ልጆች ነበሩ ከሁል ጊዜ ፋይት እንዳደረጉ ነው። ታዲያ ጋርድ ናቸው ስፔሻሎች ጋርዶች ናቸውና ፕሮግራም ጀምረን ዘፈናችን ተጀምሮ ካበቃ በኋላ አንድ የሚጣላ ሰው እንኳን አታይም። ሁሉም በሰላም ትራንት ምክንያቱም ስራው ፕሮፓጋንዳ አልነበረም። እነሱ የደርግን ፕሮፓጋንዳ አምጥተው ነው ምናምን እያሉ ነበር የሚሰባበሩት ምናምን። ግን መጨረሻ ላይ ሀገር ከተረከቡ በኋላ ብዙ ነገር አጥፍተው ሄዱ። የሚያሳዝነው ያ ነው እንጂ የተለየ ታሪክ ነበር በኢትዮጵያ ውስጥ ያዘመን። አዎ በጣም ጥሩ ዝግጅት ነው። ሁሉም ቲያትር ቤት ነበር ተውጣጡ ሄደው ከየክፍለ ሀገር ሁሉ መጥቶ እኛውን ከፋሲል ነው ያመጣው በዛ ሰዓት። በዛን ጊዜ ከጎንደር አበበለው እሷ ቀንብሽ የሚባል ልጆች እዝባየሽ የምትባል ልጅ ከጎጃም ለለይዛ ማደቦ ከሳላሮ ከወላይታ ከተለያየ ስብስቡ በጣም ከባድ ነበር ለባህሉ ያለው ስሜት። አሁን ግን መሀል ላይ ጠፋና ባህል ደግሞ በዚህ ዘመን በጣም በሚቀርብ ሁኔታ ነው የተነሳ ያለው። ስትመጣ አሁን የተለየ ስሜት አልሰማም። በየባህል ቤቶች በተለይ ከዛ ዘመን በማይወዳደር ሁኔታ ልጆቹ ያው አንዳንድ ደብለቅ የሚያደርጉት ነገር ስላለ ነው እንጂ ምን ያህል አሪፍ የኢትዮጵያ ባህል ዳንስ ልጆች እንዳሉ በስማ የሉም በዛን ጊዜ ማለት ይችላል። እንዳው እነዚህ በጣም ማሽን ማለት ናቸው። እኔ እውነቴን ነው በጣም ነው የገረመኝ።
እንደዚህ ይወጣሉ ብዬም ያሰብኩበት ጊዜ የለም። እንግዲህ የዛን ጊዜ ስታይሉ የነበረው ነገር አዲስ ስለነበረ ጥሩ የተሰራ ይመስላል። ግን የአሁኖቹ ልጆች እኔ በየክለቡ እንኳን የሚሰሩት ልጆች በስማ እንደው እግዚአብሔር ቢመረቁ እንደው እግዚአብሔር ገንዘብ አይደለም እንደው የሌለም ሰው ምርቃት ቢመርቃቸው ደስ ይላል። በጣም ጎበዞች ናቸው። በጣም ጎበዞች ናቸው። ኤልያስ ብዙ ዓመት አሜሪካ ቆይተን የመጣው እዛም የሙዚቃን ስራን ታቀርብ ነበር እንዴ? ሙዚቃ ሲኖር እሰራለሁ። ሙዚቃ ከሌለ ግን አሜሪካን ሀገር መንገድ ላይ የሚሰራ ነገር ሁሉ ክብር ነው። እኔ ተመልሰው ማለት ነው ያው እንደማንኛውም ሬጉላር ሰው እየሰራ ቤተሰቦቼን ረድቻለሁ፣ አስተምሬያለሁ። ቤተሰቤን በደንብ አድርጌ ቴክ ኬር ሳደርግ ቆይቻለሁ። ከዛ ውጭ ግን ዘፈን ሲኖር ዘፍናለሁ። ዘፈን ግን በአንዳንድ ጊዜ ደግሞ ልገልጽልሽ በማልፈልገው ሁኔታ ከሙዚቃም ወጥቼ ነበረ። ምክንያቱም አንዳንድ ጊዜ የሚያስመርርሽና የሚያናድሽ ነገር ይኖራል በሙያሽ ውስጥ። በሙያሽ ሌላ ሰው መጥቶ ጉልበተኛ ሲሆንብሽ ታየዋለሽ። እኔ በዋልኩበት ቦታ ላይ አሜሪካን ሀገር የዋሉ ሰዎች ጥቂቶቹ ናቸው። ግን እዛው ኖሮ በፖለቲካው ድርጅት ውስጥ አብሮ አክቲቭ ስለሆነ መናገር ስለቻለ መጽሐፍ ስለቻለ ብቻ የኛ ኢትዮጵያን አርቲስቶች ክብር የተነካበት ዘመን ነበር ማቀው። በዛ ምክንያት ወጥቼ ነበር እኔ ቅርበኝ ስራ እኔ ምክንያቱም አሜሪካን ሀገር ጥሩ ሀገር ነው። ምንም ነገር ሰርተሽ የምትወሪበት እኛ ሀገር እኔ በነበርኩበት ጊዜ መንገድ ላይ እንኳን መብላት የሚፈልግ ሰው የለም። እንኳንስ መንገድ ላይ ስራ መስራት እኔ ስትሮም ቢሆንም አሜሪካን ሀገር እሰራለሁ። ምክንያቱም ስራ እየተከበረ ነዋ። በስራ ማደግ አለ ታውቀዋለህ። በስራ ሰው አይንቀም። ኮንሰርቶች ምናምን ኮንሰርት ወደ አውሮፓም አውስትራሊያ ምንም እየሄድኩ ሰርቻለሁ። አንድ ገጠመኝ አለ የሚባል በአንድ ወቅት ላይ እዛው በአሜሪካ እንትን የሰማሁት ነው። ፕሌን ላይ የሄድክ ማሲንቆህን ስታወጣ ፈረንጆች ደምብረው እንዳሁኑ ቢሆን ኑሮ ሊያሳስረኝ ይችል ነበር። ቴሮሪስት ምናምን ሊያሰኝ ይችል። የዛን ጊዜ ግን እንደዛ ነገር የለም። ኩኩዬ ጋር ነው ወደ ሲዩሲ ሄድን። በቃ እናወራለን ምን እንላለን ምናምን ከዛ ብዙዎቹ ትንሽ እንትን አላሉኝም። ከዛ ሙዚቃን አወጣሁና ማሲንቆን ከላይ አውጥቼ መጫወት ጀመርኩ። ፍሪደም ፎር ሳውዝ አፍሪካ የሚል ዘፈን ነበር። ያሳን ትንሽ አልኩና ዝም ብዬ ወደ አማርኛ ዘፈን ገባሁ ምናምን ገረማቸው። አንድ ስትሪንግ ሆኖ እንዴት እንደዚህ ይሰራ ብለው እንደውም ከላይ ከደክ ላይ የነበሩ ሰዎች ሁሉ መተው ምናምን ያከል እዚህም ተጫወተልን ብለው ላይም ወሰዱኝ ማለት ነው። እዛም አንድ 10 ደቂቃ ምናምን ዘፈንኩላቸው። በጣም ደስ አላቸው ብቻ እና ሰወር ደግሞ አንድ ፕሮፌሽናል ቫዮሊን የሚጫወት ልጅ ባክህን አብረን እንጫወታለን። የእንትን ልምድ የለኝም። የሆነ ወረቀት አመጣና የኖታ ደስ ባረገና እምቢ ልል አልቻልኩም። እሱ ሲጀመር እኔም ተቀላቀልኩና አማንም ከዛ እንትን ነፃ ነኝ እኔ ምንም ነገር የለሁበት። ግን ምንም አላለኝም። ምናምን ሰራ ይወረደ ተታም ደደም ማድረግ ነበረ። እንደዛ የተገላገልኩ ላይ በጣም ደስ ይላል። ከድምፃዊ ነዋይ ደበበና ፀሐዬ ዮሐንስ ጋር የተለየ ግንኙነት አለ ይባላል። ያም ግንኙነት በተንኮል ራሱ ይታወቃልና እስቲ ስለዛ አጫውተን። ያው አብሮ በመኖር ምክንያቱም ነዋይ ፀሐዬ እኔ ምንታ እንኳን ለይተን አናውቅም። እኔ ከዚህ እንኳን መጥቼ እነሱ እንግሊዝ ሀገር ለትንሽ ጊዜ ቆዩ ነበር። አንድ ቀን ታማኝ ጋር፣ አንድ ቀን ነዋይ ጋር፣ ፀሐዬ ጋር አክቹዋሊ ታማኝ ብሔራዊ ቲያትር ነው የሚሰራው። በጣም ደግሞ ከኛ ጋር ያው ያለን ግንኙነት አንድ አይነት በመሆኑ ብዙም ጊዜ አብረን ነው የምናጠፋው። እንግዲህ በቤታችን ውስጥ ሳይሆን ምናልባት በኢትዮጵያም ሊሆን ይችላል ክፉ ተንኮለኛ ሰው ያው ፀሐዬ ዮሐንስ ነው አይደል ነው። በምን እንደምገልጸው የማይሰራ ታምር የለም። በምንም ታምር እንደው ውሃ ጅል ልትታጠብ ገብተህ እንኳን ሙቅ ውሃውን ከፍቶብህ ነው የሚሄደው። ፀሐዬ ያለቅሳል አንተን ለማሳበድ፣ አንተ እንዲሰማ ያለቅሳል በሌለ ነገር ከፈለገ
ታምነዋለህ? ታምነዋለህ እና ከራ ነው እና አንድ ጊዜ እንዳውም ምን ያናል መሰለህ እኔ ፈረንሳይ ሀገር ለሚሄድ ምርጥ ተመርጬ ጀርመን ኢንስቲትዩት ይባላል አይደል? እዛ ጥናት እናደርግ ነበር እነ ፀሐዬ ኮንግረስ ላይ ያደርጋሉ ማለት ነው። እና ተመርጠን እንድትዘምሩ ተብለን የሆነ በዓል ነበረ። ስቴዲየም ተጠራን። ፈረንሳይ የሚሄደውና ለህዝብ ለሚሄደው ግሩፕ እኛ ጋር እኔ 2 ሰዎች ነው ሄድነው። ውባየሁ የምትባል ልጅና እኔ ማለት ነው። ታዲያ እዛ ተሰልፈን እያለን እየዘመር ዶፍ የሆነ ዝናብ አይወርድም። ዶፍ የሆነ ዝናብ ሲወርድ የሚገርም ነገር ነው። አንዳንድ ጊዜ እንደ ወታደር ቤት መስራት እንዴት ስርዓት እንደሚሰጥህ አላ ሁላችን ስንሄድ ወደ ውስጥ ገባን። ዝናብ ሲመጣ ማለት ነው ዶፉ ሲወርድ። ጥላሁን ግን እና መሐመድ እዛው ቀጥ ብለው ቀሩ። እነሱን አይተን እንትን አላለም። ዘፋኞች ነን የገባነው እነሱ አልገቡም። ለዚህ ምን ነክቷቸው ነው እያስፎገሩ የማከለይዝ ወታደር በዛ ጊዜ ትትሪ እና በኋላ ዝናቡ አልቆ በነጋታው ፀሐዬ የት ይሄዳል መሰለህ? ወደ ሁላችንም ወደ ግሩፓችን ተመለስን ማለት ነው። ከዛ በኋላ ያለውን ነገር ነው የነገሩኝ። ምሳ በልተው ከኮንግረስ ምሳ በልተው ሲመጡ ፀሐዬን መንገድ ላይ ፀሐዬ ሄዶ ከበር ካሉ ሻምበሎች ጋር ተነጋግሮ ምናምን ብሎ እያለቀሰ ይጠብቀዋል ማለት ነው። ልንታሰር ነው በቀደም ርዕሰ ብሔሩ ባለበት መውጣታችን ነው ምናምን ብለው አንድ ጊዜ ተነጋግረውበት ፀሐይ የሰራው ሻጥር መሆኑ ከታወቀ ሁሉም በአንድ ጊዜ ይገባልና በቃ በፀሐይ መንገድ ነው የሚሄዱት። እና እያለቀሰ ማን ያገኘዋል? ሻምበል ምን ነው ብለው ሲጠይቀው አይ በቃ ትናንትና ርዕሰ ብሔሩ ባሉበት እንዴት ነው ሰልፍ ትታችሁ ወጣችሁ ተብለን ኤልያስ ታስሯል፣ እኛም አሁን ልንታሰር ነው እንዳትወጡ ተብሏል ይባላል። ተመልከት እና እንዳትሄዱ የትም ተብሏል። አዎ በቃ ወደ እስር ቤት ነው የምንገባው አሁን ብሎ እንትን ሲል ማንን ያገኘዋል? ጥላሁንን ሲጠቅሰው ስነ ስርዓት የሌለ ሁሉም አልገባውም ነበር። ቶሎ አርፋችሁ አትቀመጡም ታዲያ ምናምን ብሎ ሲል ኮምፕሊትሊ እውነት ነው። ከዛ አሁን ማምለጥ አለብህ ከቻልን እናምልጥ አሁን ብለናል ማለት ነው። ከዝግጅቱ እዛ ቦታ ላይ ጥሩ ተመልከት እንዳመልጥ ለወታደሮቹ ነግረዋል። ሂዶ ሲሄድ እያለ ሊወጣ ነው አሉ። ያፋጨ ሻምበል በላይነህ እዛው ቆይ ሲባላሉ በቃ ሌላ ነገር ለቤተሰቡ ለምን ተናግሮ ከዛ በኋላ ነው የነገሩት። እና ፀሐዬ ከሚታወቁት ነው የምልህ ማት እነዚህ 1 ሚሊዮን ይኖራል በየአንዳንዳችን በፀሐዬ ተሰርተናል። እስቲ ግን አንዴ ላቋርጥና ይቅርታ ተወዳጅ ካልጠፋ በሀገሩ የሚለውን ሙዚቃ እስቲ አንዴ ለተመልካቾቻችንም ለኔም አርጉልን እስኪ በእግዚአብሔር ቴፓችሁ ላይ ተወዳጅ ካልጠፋ በሀገሩ ለመውጫሽ ጀግና ስመጥሮ አንቺም አፎይ ማምርብሽ ጅብ እንዳስበላሽ ይቅርብሽ ተወዳጅ ካልጠፋ በሀገሩ ለመርጫሽ ጀግና ስመጥሮ አንቺማ ፍሬ ማምርብሽ ጅብ እንዳስበላሽ ይቅርብሽ ቤትዬ ፍሬ ማምርብሽ ጅብ እንዳስበላሽ ይቅርብሽ። በጣም እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በፕሮግራማችን እየተዝናናችሁና ቁም ነገር እየጨበጣችሁ እንደሆነ እምነታችን ነው። ኤልያስ ጥያቄዎቻችንን ኦልሬዲ ጨርሰናል። እስቲ በስተመጨረሻ የምታስተላልፈው መልእክት ካለ እድሉን ልስጥህ። ምን አይነት መልእክት ላስተላልፍ? መላው ኢትዮጵያ ሕዝብ ሰላምን፣ ፍቅርን፣ ደስታን በሀገራችን እንደቀድሞው ይመልስልን፣ አንድነትን። መቼም ከዚህ በላይ ምንም ነገር የምለው የለኝም። እናንተንም አመሰግናችኋለሁ። ቤትዬ ታዴ
ኤሊ እንግዲህ በዝግጅታችን ጥሩ ጊዜ እንዳሳለፍን ነው። እንግዲህ ከፊት ለፊት የምታዩትን ጣናው አባይ ባንክ የራስ ዳሽን ተራራ በሚመስለው እስያችን የምንወዳትን ማማይ ማንጠግባትን